ሀይ ሰላም እንዴት ናችሁ? ዩቲዩብ ዳኒ ድሬ ነኝ። ዛሬም በሌላ ቪዲዮ ብቅ ብያለሁ። ዛሬ እንግዲህ አም ድራይቪንግ አውት ኦፍ ሲቲ ወደ ካንትሪ እየነዳሁ ነው። ይህም የሄድበት ቦታ ሰፋሪ ይባላል። ሰፋሪ ፓርክ ሁሉንም የአፍሪካ እንስሳቶች እዚህ ጫካ ውስጥ ልክ አፍሪካ ውስጥ እንዳሉ ለቀዋቸው አንድ ቦታ ያኖሯቸዋል እና እዛ ከዚህ በፊት ሪዞርት የለም ነበረ። ፎር ዘ ፈርስት ታይም ትልቅ ሪዞርት ገንብተዋል። ዛሬ ጁን ፈርስት እኛ የመጀመሪያ ሰዎች ነው እዛ ሆቴል ውስጥ የምንቀመጠው ፍቱናይት ማለት ነው። ከዛ ደግሞ ሰንሴት ምናምን የሆነ ሾው አላቸው ለ2 ሰዓት ከ30 ደቂቃ ዛሬ ማለት ነው። እሱን እንጎበኛለን። ነገ ደግሞ መኪና አላቸው ትልቅ ባስ በባስ እየሄዳችሁ አንበሶቹን፣ ቀጭኔዎችን፣ ኤሌፋንቶችን ታያላችሁ ማለት ነው። ሶ አይ ጀስት ስታርትድ ድራይቪንግ 1 ሰዓት ከ30 ደቂቃ ነው ከምኖርበት ቦታ ከምኖርበት ቤት ማለት ነው። ስለዚህ አም ኦን ዘ ሃይዌይ እዛ እየነዳን ነው። አንዳንድ ነገሮች አሳያችኋለሁ። ሆፕፉሊ ኢንጆይ ዘ ቪዲዮ። መቶ 10 ነው የምነዳው። ስፒዱ በጣም ፈጣን ቦታ ነው የምናያለን። ደስ የሚል ጊዜ ይሆናል ብዬ አስባለሁ። ግን ዝናብ ሊዘንብ ነው ያስታውቃል። የ2 ሰዓት ከ30 ደቂቃ የሰንሴት እንስሳቶቹ መሀል ሰንሴቱ እስከሚገባ የምናይበት ሸው አለ። ግን ዝናብ ከዘነበ እንዴት አይነት ሰንሴት እንደምናገኝ ፈጣሪ ያውቃል። ኦልራይት ጋይስ ቦታው ደርሰናል። ዋይልድ ላይፍ ኢዝ ኮሊንግ ይላሉ። እኛም መተናል። ሪዞርቱ በዚህ ጋር ነው የሚካሄደው ማለት ነው። ኖርማል ጎብኚዎቹ እዛ በርጋ ነው የሚገቡት። እኛ ደግሞ በዚህ ነው ወደ ሪዞርቱ በጀርባ። በጣም ደስ ይላል ቦታው። ልክ መሬት ላይ ነው የምንሄዱት። ቦታው ራሱ ልክ አፍሪካ ሰፋሪ ነው የሚመስለው። ሪዞርቱ እዛ ጋ ይታየኛል። ኦልራይት ጋይስ ሚድል ኦፍ ኖዌር በበረሃ ውስጥ የተገነባ ሪዞርት በሉት። ደርሰናል። በዚህ ጋር ዞር መኪና ማቆሚያም እንዳላቸው አላውቅም። ግን በኋላ ደግሞ አንዳንድ ነገሮች ያሳያችኋለሁ። ሪዞርቱ ጋር መጥቻለሁ። ይህን ይመስላል። በጣም ሰፊ ነው። ሰው የሚባል የለም። እኛ የመጀመሪያዎች ነው መሰለኝ። ውስጥ ገብቼ ቼክ አረግና ሆቴሉን በውስጥ ምን እንደሚመስል ደግሞ አሳያችኋለሁ። ሪዞርቱ መተናል። ቀጭኔዎች ይታያቸዋል። እዚህ ጋር ዋን ቀጭኔ ያለ እዚህ ጋር የሆነ የሳውት አሜሪካን እንደ ዲር ይመስል አረ ነው ተሰሙላ ያነሙስ ስማቸውን አላውቃቸውም። So many animals. So ሆቴላችን ገና ሬዲ አይደለም። ስለዚህ we just hanging around drinking coffee. ይህን ይመስላል ቦታ እንግዲህ በመኪና ይዘውን ሄዳሉ። ከተወሰነ ሰዓት በኋላ ሩማችን እስካሁን ቼክ አላረግንም። So there's not much going on at the moment. እዚህ ብርድ በጣም ብርድ አለ። ብርድ ላይ ቁጭ ብለናል። እንግዲህ ሩም ሬዲ እስከሚሆን እየጠበቅን
Somebody on the drive last night pointed out to me the difference in tail length on some of the zebra that we have here. Alright guys, ማታ እዚህ ጋ ነው እንግዲህ ሰንሴት የሚገባው። በዛ መኪና ይዘው መጥተዋል። ሆቴሉ እዛ ጋ ነው ያለው። በጣም ነው የሚበርደው። በቁምጣ ነው ያለሁት ዛሬ። ሶሎ የዛሬ ቀኑ እየተገባደደ ነው። አሁን ታች ሄዶ እራት በልቶ ትንሽ መተኛት ነው። ከዛ ነገ ጠዋት ደግሞ ከባክግራውንድ ያለውን ቪው በደንብ አሳያቸዋለሁ። እናስባለት ይሄ ፋሚሊ ቦታ አካባቢ ነው እንጂ ብዙ እንስሳቶቹ ራሱ ብዙ መቅረብ አይችሉም። በመስታወት ውስጥ ነው የምታያቸው መኪና እየሄዱ። እንደገና ደግሞ ምንም ሌላ ሰዎች የሉም። ከዚህ ይህን ለመጠቀም የመጣ ሰው ብቻ ነው የምታዩት እንጂ አቅራቢያ ካፌ የለ ምን የለ ምናምን ሰው ይህን ይመስላል። before I finalize it, I'll show you guys tomorrow morning the back view and that's it. I think በዓለም ላይ እኔ ብቻ ነኝ ቡና ጠጥቶ እንቅልፉ የሚተኛ ሰው። ልተኛ አልጋ ላይ ነው ያለሁት ግን ቡና የጠጣው ነው። I'm still gonna sleep. Nothing can stop me. Good morning, ነጋልኝ በጠዋት። That's the view. So በረንዳ ላይ ቁጭ ብዬ ቡናዬን እየጠጣሁ ነው። በነፃ ቡና አለ፣ በነፃ ብሬክፋስት አምጥተውልህ። በመኪና ነው ፊድ የሚያደርጓቸው የሚያበሏቸው ሰዎች። ኦልራይት ጋይስ የዛሬ ቪዲዮ ይሄን ይመስላል። አሁን ደግሞ የምንሄደው ወደ ፐብሊክ ሳይድ ነው። እዛ ባስ ይዛችሁ ማንም ሰው ስቲል ሃቭ ቱ ፔይ ኤንትሪ፣ ግን ሪዞርት አይደለም ኖርማል ነው። እዛ ነው የምንሄደው። እዛ ሞር እንስሳት አለ፣ ኤሌፈንት አለ፣ ላይን አለ፣ ሁሉ ነገር አለ። ማንኪዝ የኢትዮጵያ መንኪዎች ሁላ አሉ። እነዚህ ቄስ የሚመስሉት አለ አይደል? So that's what it looks like. One more day ነው እዚህ ያለን. So I'll probably do a small video በዛኛው trip ላይ. So I'll see you guys with another video. Thanks for watching. Bye for now.